እስቲ ይሄን ሰርግ ስነ ስርዓት አይተነው እንመለስ። በጣም ስለተመቸኝ ነው በእውነት። እንዴት ያለ ቀውጤ ነው! እንደዚህ ያለ ሰርግም ነበረ እንደ ኢትዮጵያ ውስጥ። በእውነት ድንቅ ነው፣ ተመችቶኛል። ከዛ በኋላም ሀሳብን አስቀምጣለሁ የራሴ የሆነ እንደዚህ አይነት ጋብቻ እንዴት እንደመሰረት እስቲ ከዚህ ጋብቻ ላይ የተረዳሁት አንድ ነገር ቢኖር በእውነት ምን ያህል ተዘጋጅቶ ነው፣ ምን ያህል ወጪ አውጥቶበት ነው። የወደፊት ህልምም እንደዚህ ስለሆነ ነው። ግለሰቡን ያው በጣም ታዋቂ ነው እንደምታውቁት፣ ነገር ግን በጣም ስለተመቸኝ ነው በእውነት። በቃ ኢንቨስት አደረገ የራሱን ላይ በሙሉ ያጠራቀመውን ማለት ነው። በተለይ ሙዚቃ የሚመታ ልጅ እንደምን ተመልከቱ፣ ድራምሩ እስከ አካባቢ በባህሪ ዘፈን ያለው ግን ባህላዊ ዘፈኖች እነዚህ በጣም ተመቹኝ በእውነት። ሆነ ጎበዝ ነው አንተ ግለሰብ፣ ናይስ። ካልቀረ ይሄ ነው በቃ ጋብቻ ካልቀረ ይሄ ነው፣ ትዳር ካልቀረ ይሄ ነው። ይመቺ፣ ዘመን ይባረክ፣ እስከ መጨረሻ ተባረከ። እወዳለሁ። ናይስ